የዩቱብ እኔ ናችሁ ተመልሰናል። ዛሬ ደግሞ ተመልሰናል። ዛሬ ደግሞ ፕሮጀክት እየሰራሁ ነው ያለሁት። አንድ ፕሮጀክት ነበረ በተርፍላይ ሌሰን የሚል አንድ ፕሮጀክት እየሰራሁ ነበረ። እሱ ደግሞ ሀገር አቀፍ ሂውማን ራይት ያዘጋጀው ፌስቲቫል ነበረ። እዛ ፌስቲቫል ላይ ተጠርተናል። አሁን ልንሄድ ነው። የህፃናትና የወጣቶች ብሔራዊ ቲያትር እዛ አካባቢ እንሄዳለን። ሄደን ደግሞ ፕሮግራሙን እንካፈላለን። ማን በደረጃ እንደሚወጣ አይታወቅም። ደግሞ ሁላችንም ሰርተፍኬት እንደሚሰጠን ይታወቃል። እንውጣ። የሆነ አውትፊታችን ይሄን ይመስላል። አውትፊታችን ይሄን ይመስላል። እንግዲህ ጋይዝ ይሄን ይመስላል። እንግዲህ አሁን ልወጣ ነው። ኦልሞስት ልወጣ ነው። ምሳ ምናምን በልቻለሁ። ፋውና በልቻለሁ ያለው ይሄን ፊልም አስቡት። ይሄን ፊልም ስክሪፕቱን የጻፍኩት 7 ቀን ምናምን የፈጀብኝ ስክሪፕቱን ለመጻፍ ማለት ነው። ያው እንግዲህ የስክሪፕቱን ምናምን ከጻፍኩ በኋላ ኦልሞስት ሙሉ ታሪኩን የማቀርብላችሁ ይሆናል። ግን በዚህ ፊልም ላይ ለተሳተፋችሁ ወንድሞቼ እና ጓደኞቼ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። አሁን እንውጣ። ኦልሞስት ለባብሰናል። አሁን የሚጠበቅብን መውጣት ብቻ ነው። አብራችሁን ቆዩ። ሌትስ ጎ። ጋይዝ ያረፍንበት ቤት ማለት ነው። ቤቱ እንዳለ ጥቅስ በጥቅስ ነውና በጣም ይገርማል። ምግብ ቤት ቢሆንም ያው ያረፍንበት ቤት እንዳለ ጥቅስ በጥቅስ ነው። ኋላዬ እንግዲህ እንደምታዩት ማየት ትችላላችሁ። ያው እንግዲህ እዚህ ጋር ስንመጡ እንግዲህ የህይወት እንጀራም ትበላላችሁ፣ የስጋም እንጀራም ትበላላችሁ። ያው እንግዲህ ይህን ይመስላል። እዚህ ጋር አሁን ምሳችንን በልተን ወደ ፌስቲቫላችን የምንገባ ይሆናል። አብራችሁን ቆዩ። ቤቱን የማስቃኛችሁ ይሆናል። አብራችሁን ቆዩ።
ያው የገቡ እኮ ነው። አልተከፈተም እስካሁን በሩ እንግዲህ እስካሁን አልተከፈተም። ቅድም መተን ነበር እስካሁን በሩ አልተከፈተም። ዩ ጋይዝ አሁን ገብተናል እንግዲህ ፍላሚንጎ ሆቴል። አሁን ገብተናል። ፊልማችን የሚታይበት ቦታ ገብተናል ጋይዝ። ይህ ይመስላል እንግዲህ ዮ ዮ ዮ ዮ ዮ እንግዲህ አሁን ገብተናል። ህጻናትና ወጣቶች ቲያትር ገብተናል። ይህን ይመስላል። ያኛው ማን ነው? ልንገባ ነው። አውትፊታችን ይህን ይመስላል። ዮ ዋትስአፕ ጋይስ እንግዲህ እዚህ ጋር እንደምትመለከቱት የሚገራርም ፎቶዎች ናቸው ያሉት። እነዚህ ፎቶዎች እንግዲህ ለውድድር የቀረቡ ፎቶዎች ናቸው። በሂውማን ራይትስ የፊልም ፌስቲቫል 5ኛው የፊልም ፌስቲቫል ላይ ለውድድር የቀረቡ በአውደሪ መልክ የተቀመጡ ፎቶዎች ናቸው። እኔም ተዘዋውሬ ያየዋቸው ነበር። እኔ እንግዲህ ያው በፊልም ነው በአጭር ፊልም ነው የተወዳደርኩት። በፎቶ መወዳደር እችል ነበር፣ ግን ያው ጊዜ ስላልበቃኝ ነበረ በፎቶ ያልተወዳደርኩት። ይሁን እንጂ እነዚህን ፎቶዎች በመመልከት ትልቅ ትምህርት ወስጃለሁ። የሚገራረሙ ፎቶዎች፣ እጅግ ጥልቅ የሆነ ሀሳብ የያዙ ጥያቄ የሚፈጥሩ እና ለመማር መብትን ፍንትው አድርጎ የሚገልጹ ፎቶዎች ናቸው። እኔ በበኩሌ ተመችቶኛል። ጋይዝ ይሄን የዩቲዩብ ቻናል ሰብስክራይብ፣ ላይክ ማድረግ አትርሱ። እንቀጥላለን። ሌትስ ጎ። እንግዲህ አሁን እነዚህ ፎቶዎች ናቸው። እንግዲህ እንደምታዩት እነዚህ ሁሉ የሚወዳደሩት ፎቶ ናቸው። እነዚህ ሁሉ ማለት ነው። እንግዲህ ጋይስ በፕሮግራሙ ላይ እንግዲህ የሚገራረም ሰዎች ነበሩ፣ ባለስልጣናቶች ነበሩ፣ የውጭ ሀገር ዜጎች ነበሩ፣ የሂውማን ራይትስ ተወካዮች ነበሩ። እንግዲህ ያው ፕሮግራሙ እጅግ በጣም ትልቅ ፕሮግራም ነበረ። እኔ እንደዚህ አይነት ፕሮግራም ስሳተፍ የመጀመሪያ ነው። ጌታ እድሉን አመቻችቶልኝ፣ ጌታ በርፍ ከፍቶልኝ የዘጋጀ ፕሮግራም ነበረ። ጋይዞች ፕሮግራሙ ሊጀምር ትንሽ ሰዓት ነው የቀረው። አሁን ወደ ውስጥ እንግባ።
ጋይስ እንግዲህ እየገባን ነው ጋይስ፣ ተከታተሉን። ወደ ውስጥ እየገባን ነው፣ አብራችሁን ነው። እንግዲህ ይህን ይመስላል። እንግዲህ ሁሉም ሰዎች እየወጡ ነው። ያው ጋይስ ወደ ላይ እየወጣን ነው። እንግዲህ ይህን ይመስላል። ያው እንግዲህ ወደ ውስጥ እየገባው ነው። እየገባን ነው። እንግዲህ ወደ ውስጥ እየገባን ነው። እንግዲህ ወደ ውስጥ እየገባው ነው። አዳራሹ በጣም ነው የሚያምረው። እንግዲህ ወደ ውስጥ እየገባው ነው ጋይዝ። ይሄን ይመስላል አዳራሹ። በጣም ነው የሚያምረው አዳራሹ ጋይዝ። የምር ከምታስቡት በላይ እንግዲህ ቦታ ልመርጥ ነው። ቦታ መርጭ ነው የምቀመጠው። የአሪፍ የምሉ ቦታ ነው የምቀመጠው ጋይዝ። ጋይዝ መብቶች መከበርና መስፋፋት ከመንግስት ወይም ከዓለም አቀፍ ተቋማት ወይም ከሲቪክ ማህበረሰቡ እና ከሚዲያው ብቻ የሚጠበቅ አይደለም። እያንዳንዱ ግለሰብ መብቱና ግዴታውን በሚገባ ተረድቶ የሌሎች ሰዎች መብቶችን ለማክበር የሚቻለው ሁሉ በጽናት ማድረግ ይገባዋል። ለዚህም ዓላማ የኪነ ጥበብና የፈጠራ ስራዎችን የመጠቀም አስፈላጊነት ጥያቄ የሚነሳበት አይደለም። የሰብአዊ መብቶች ራዕይ የሆኑበት ኢትዮጵያን ማየት የሚለውን የኢትዮጵያ ሰብአዊ መብቶች ኮሚሽን ራዕይ ለማሳካትም ያለው ከፍተኛ አስተዋጽኦ እንገነዘባለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ዓለም አቀፍ የ75,000 ብር ተሸላሚ ነው። እናመሰግናለን። በአምስተኛው ዙር የኢሰመኮ ፊልም ፌስቲቫል ፊልም ዘርፍ አንደኛ የወጣችው አይ ቲንክ በፊልሙ መጨረሻ ግን ሁላችንም ላይ የሚቀረው ጥያቄ ይመስለኝ በእርግጥ ይተክሳለች ወይ
ወይ ካሳስ ደግሞ ምንድነው? ተከሳም ከሆነ አልተካሰችም ከሆነ ይሄኛው የካሳውን አይነት የሚወስነውስ ማን ነው የሚሉትን በተለይ ከሰብአዊ መብቶች አንጻር ፍትህ ከማግኘት መብት አንጻር የምናነሳቸውን በጣም ወሳኝ ጥያቄ አንድ ላይ ይይዝልናል ማለት ነው፣ ወይ ይሄንን ያሳየናል። ከዋናዋ ባለታሪክም Guys, we made it, we made it, we made it, we made it. Nice, 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 nice. Guys, ጨርሼ የወጣው ነው። ሁለተኛ ወጥተናል። ኮንግራ ጋይዝ የምር በጣም ደስ ያለኝ፣ እግዚአብሔር በጣም ደስ ያለኝ። ሁለተኛ በመውጣት ደስ ያለኝ የመጀመሪያ ፊልሜ በመጀመሪያው ዙር ሁለተኛ ወጥቻለሁ። ዋው በጣም ደስ ያለኝ። በጣም ልቤ እየመታ ነበር። ሁለተኛ ወጣ። እሰይ ተመስገን። ጋይዝ አሸንፈናል። ከኛ ጋር ነው። ሁለተኛ ወጥተናል። ሌትስ ጎ። የመጀመሪያ ፊልማችን የመጀመሪያ ሽልማታችን በእጃችን ገብቷል። ናይስ። ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ መልእክታችሁን አስቀምጡልኝ። አመሰግናለሁ። Yo guys, we are back. ይልሃላ መተናል። ሰከንድ ኢን ኢትዮጵያ እንደ ኢትዮጵያ ሁለተኛ ወጥቻለሁ። ይኸው እንደ ኢትዮጵያ ሁለተኛ ወጥቻለሁ። ሉክ አዲስ እንደ ኢትዮጵያ እንግዲህ ሁለተኛ ወጥቻለሁ። እንግዲህ ጋይዝ የሚገርም ጊዜ ነው ትናንትና ያሳለፍኩት። የሚገርም ጊዜ በህይወቴ ያሳለፍኩት። ሁለተኛ ወጥቻለሁ እንደ ኢትዮጵያ። ያው በጀማሪ አጭር ፊልም ተሳትፌ ነው ሁለተኛ የወጣሁት። እንግዲህ አመሰግናለሁ። በመጀመሪያ እግዚአብሔርን ማመስገን ፈልጋለሁ። በሁሉም ነገር የረዳኝን ያላሳፈረኝን በመጀመሪያ ፈጣሪ ማመስገን ፈልጋለሁ። ሲቀጥል ቤተሰቦቼን ማመስገን ፈልጋለሁ። ሲቀጥል ደግሞ ይህንን ስራ እንድሰራ እንዲሳካ ከጎኔ የቆሙት ጓደኞቼን እምባቆም ተክሌን አመሰግናለሁ። ሲቀጥል ደግሞ ሊዲያ አበበ፣ ሲቀጥል ደግሞ ይስሐቅ ከበደ፣ ሲቀጥል እያሱ ገረመው እና ሳሙኤል መስፍን አመሰግናለሁ። ከጎኔ ቆማችሁ ይህን ስራ እንድንሰራ አብራችሁን ስለሰራችሁ አመሰግናለሁ። ከሲቀጥል ደግሞ ይሄ የኔ ቤተሰቦች ፎሎወሮቼ አመሰግናችኋለሁ ፎሎ ስለምታደርጉ። ሲቀጥል ደግሞ ኮንግራቹሌሽን ስላላችሁኝ በጣም አመሰግናለሁ። እንግዲህ ቭሎጉን ዛሬ ከሰዓት አርብ ከሰዓት ዛሬ ከጋምቤላ ወደ አዲስ አበባ ያደረኩትን ነገር የማስቀምጥላችሁ ይሆናል። ቭሎግ ዩቲዩብ ላይ የምልክላችሁ ይሆናል። ይሄኛው ኢቨንት ደግሞ ምን እንደሚመስል ምናምን ያለውን ነገር አሪፍ አድርጌ ኤዲት አድርጌ የምለቅላችሁ ይሆናል። ጋይዝ እንቀጥላለን። ከዚህ በላይ የምንሄድ ይሆናል። አመሰግናለሁ። ቻው። ይህን ቤት ፎሎ ማድረግ አይርሱ። ዊ ጋት ዚስ